ግን ፍርቂሶ ታሜ ታውቃለህ? ታሜ ያውቃልን? አዎ ታሞ አውቃለህ። እሱ ምግብ አጥቼ አዎ እኔ የሆነ ጊዜ ቤት ኪራይ አጥቼ ታምሜ አውቃለሁ። ያንተ ደግሞ ግርም ይላል። አዎ እንዴት ቤት ኪራይ አጥቼ እንዴት ትታመማለህ? ምን አውቃለሁ። ዝም ብዬ 3 ቀን ስታመም እንግዲህ ቤት ኪራይ ነገ ነው ብዬ ዛሬ ጭንቀት ሊገለኝ ዛዝብና ከዛ ታመምኩ። በቃ ለቤት ኪራይ ያሰብኩትን ብር ሳላዝበው ሐኪም ቤት በቃ ይሄ ቤት ኪራይ ያልኩ በግድ ጄዛ ከፍዬ ስመጣ ደግሞ አከራዮቼ በቃ ታምሜ እንዳለው እያወቁ ቤትን አስገባሉ። በቃ አምጣሉ። ከዛ መድኃኒቱን ልሸጥ አሰብኩ። ማን ይገዛል ደግሞ ሐኪም ቤት የወሰድክ? አዎ ትሸጣለህ እንደ አሰብኩ። ግን ማን ይገዛል? ከዛ እሱን ያዞርኩ ምንም አላገኘውም። እኔ ግን ጋየሁ ገዛለሁ ነበር። አዎ ይሆናል። አንተ ለኔ አይሆንም። 3 ፍሬ አለኝ ቤት ለምን አትገዛም? ከኔ ስጠኝ። ትገዛለህ? አዎ እንዴ ስንት ትገዛለህ? አንዱ ስንት ትላለህ አንተ? በቃ በ70 ትገዛለህ። በቃ 40 ውሰደው። አልበዛም? ኧረ እንትን ነው እንደውም ለአንተ ብዬ ነው። እኔ የጭንቅላት ነው ወይም የእግር ነው? የአንተ ምንድን ነው የምትፈልገው? እኔ ትንሽ ያዞረኛል። ይሄ ደግሞ በደንብ ያዞራል። ምርጥ እኮ ነው። ስራ እንድታገኝ ዞሬ ስራ እንድትፈልግ እውነት